Hello Thailand, land of smiles so bright. ከ60 ሚሊዮን በላይ ዜጎች ያላትና አስደናቂ በሆነ ተፈጥሮ የታደለችው ታይላንድ ሁሌም ቢሆን መልካም ስሟን የሚያጠለሽ አንድ መጥፎ ነገር አለ። ሰፊው የታይላንድ ወሲባዊ ንግድ ከታሪክ እስከ ዛሬ። የታይላንድ ዋና ከተማ ባንኮክ የምትታወቀው በቅንጡ ሞሎች፣ ድንቅ በሆኑ የገበያ አዳራሾች፣ በሕክምና ቱሪዝም የምትታወቅ የታይላንድ ዋና ከተማ ናት። በየትኛውም ዓለም ክፍል እንዳለው ሁሉ በባንኮክ እና በተለያዩ የታይላንድ ከተሞች ሴተኛ አዳሪዎች ይገኛሉ። ሆኖም ከታይላንድ አልፎ በመላው ዓለም በሴክስ ቱሪዝም ማዕከልነቷ የምትታወቀው 80 በመቶ ገቢዋን ከሴክስ ቱሪዝም የምታገኘው አንድ የታይላንድ ዋና ከተማ አለች፣ ፓታያ። ቡንግኮቭ ስፓ። ይህ ሐረግ ብዙዎች ለታይላንድ ጉዞ ሲዘጋጁ የሚሰሙት ቃል ነው። ነገር ግን በዚህ ምስላዊ ግዛት በስተጀርባ ዓለም አቀፍ ምሁራን ታይላንድ ፓራዶክስ ብለው የሚጠሩት አንድ ኃያል እውነታ ይገኛል። በዛሬ ቪዲዮ በዚህ ፓራዶክስ ስብጥር ላይ ብርሃን እናበራለን። ዓለም አቀፍ እውቅና ያለውን የታይላንድ የወሲብ ንግድ ከአጀማመሩ እስካሁን እስካለበት ሁኔታ እንተነትናለን። በ19ኛው ክፍለ ዘመን ታይላንድ ወይም የቀድሞ ሲያም በአውሮፓውያን መካከል የቀረች ያልተገዛች የደቡብ ምስራቅ እስያ ሀገር ነበረች። ነገር ግን ከውጭ ጫናና ወረራ ለመትረፍ በፈረንሳይና በብሪታንያ ስርዓት መሰረት የሚዘወር የመንግስት ስርዓት አቋቋመች። ይህ ለወሲባዊ ንግድ የመጀመሪያው ትንሽዬ ፍንዳታ ነበር። በዚህ መንግስት ስር ብዙ አውሮፓውያን ተጓዦች በታይላንድ ተፈጠሩ። በዚህ ሂደት ባለቤት አልባ ሴቶች ተፈጠሩ። ነገር ግን እውነተኛው ለውጥ በ1950ዎቹ እና 60ዎቹ በቪየትናም እና የአሜሪካ ጦርነት ወቅት ጊዜ ተፈጠረ። ለእያንዳንዱ ችግራቸው ምዕራባውያንን በተለይም አሜሪካን የሚወቅሱት የሴራ ትንታኔ በማሽጎርጎር ለችግራቸው ማምለጫ የሚጠቀሙ መኖራቸው ቢሆንም አሁን የምነግራችሁ እውነታ ግን በመረጃ የተደገፈና በጥናት የተረጋገጠ ሀቅ ነው። በአጠቃላይ ታይላንድ በተለይም ደግሞ በሰዓቱ የምትንቦገቦገው ፓታያ ከተማ ጭራሽ አይተውና ሰምተው ወደማታውቀው የሴክስ ቱሪዝም ድንገት ተንደርድረው የመግባታቸው ዋና ተጠያቂ ሀገር አሜሪካ ናት። በ1950ዎቹ እና 60ዎቹ በቪየትናም እና አሜሪካ ጦርነት ወቅት አሜሪካም ለዚህ ጦርነት ዝግጅትና ወታደሮቿን የጦር አቅርቦቷን ወደ ቪየትናም ለማስጠጋት ስለፈለገች በቪየትናም ጎረቤት ሀገሮች ላይ የጦር ካምፖችን መገንባትና ወታደሮችን ማስፈር ጀመረች። ታይላንድም የአሜሪካ የጦር ወታደሮች ማረፊያ ቦታ ሆነች። አስተውሉ፣ ከ50 ሺህ በላይ አሜሪካውያን ወታደሮች በደቡብ ታይላንድ ፓታያ ተብላ በምትጠራ የአሳ አስካሪዎች ግዛት 10 ኪሎ ሜትር በራቀ ቦታ ላይ ካምፓቸውን ሰርተው ሰፈሩ። ሰኔ 21 ቀን በ1959 ዓ.ም የታይላንድ ማቆሚያ የሌለው የወሲብ ንግድ የለኮሱት የአሜሪካ ወታደሮች የእረፍት ቀናቸውን በጥሩ ሁኔታ ለማሳለፍ ወደ ፓታያ ከተማ ይጎርፉ ጀመር። በከተማዋም ከጠበቁት በላይ እንግዳ ተቀባይና የዋህ የሆነ ማህበረሰብ ተቀበላቸው። በትንሽ ክፍያ ብዙ ተዝናኑ። ከተማዋንም ነዋሪውንም ስለወደዱት በቶሎ ከተማዋን ለቀው መሄድ ስላልፈለጉ እንደውም እዛው ቤት ተከራይተው እዛው ቆዩ። ይህ ግን የመጀመሪያቸው እንጂ የመጨረሻቸው አልሆነም። ከዛን ጊዜ ጀምሮ ፓታያ በአሜሪካ ወታደሮች አፍ ማጠፋ ዝናዋ እጅጉን የገነነ አሪፍ የመዝናኛ ቦታ ሆነች። በአካባቢው ለ16 ዓመታት የቆዩት እነዚህ የአሜሪካ ወታደሮች ደሃ የታይላንድ ሴቶችን አይተውት በማያውቁት ከፍተኛ ዶላር እያታለሉ ፓታያ በመውሰድ አብረዋቸው መዋልና ማደር ጀመሩ። በአንድ ዓመት ውስጥ ብቻ ከ1967 እስከ 1968 ከ150 ሺህ በላይ አሜሪካን ወታደሮች በቦታው ለመዝናናት ይመጡ ነበር። ድህነት ክፉ ነውና ከአሜሪካ ወታደሮች ጋር የሚውሉ፣ የሚያድሩ፣ የሚጨፍሩ፣ የሚዝናኑ ሴቶች በአጭር ጊዜ ውስጥ ህይወታቸው እንደተለወጠ በመመልከት ሌሎች አካባቢ ሴቶችም ወደ ፓታያ መኩረፍ ጀመሩ። ፓታያ መረብ እየወረወሩ አሳ ማስከሩንና ማጥመዱን እርግፍ አድርጋ ትታ ዶላር እየወረወሩ ቆነጃጅት ወጣት ሴቶችን የምታጠምድ የባህር ዳርቻ ከተማ ሆነች። ቀስ በቀስ ከተማዋ እያደገች እነዚህን ወጣት ቆነጃጅት ፍለጋ የሚመጡ ቱሪስቶችን ቁጥር እየጨመረ መጣ። ይህን የቱሪስት ፍሰት እየጨመረ መምጣቱን የተመለከተው የታይላንድ መንግስት የከተማዋን ዋና መሰረተ ልማት በፍጥነት መገንባትና ማሟላት ጀመረ። አንድ የተለኮሰን እሳት በጊዜው ካልተቆጣጠሩት ከአካባቢው አልፎ አገርን ማቃጠሉ የተለመደ ነውና ከ60 ዓመት በፊት በአንድ ትንሽ የባህር ዳርቻ ከተማ ስርዓት በጎደላቸው የአሜሪካ ወታደሮች የጫሩት እሳት ነዶና ተንበጉጉ አሁን ላይ ሙሉ ታይላንድን ከማቃጠል አልፎ እየለበለባት ይገኛል። በ1960ዎቹ የታይላንድ ወሲባዊ ንግድ ከ70% በላይ ጨመረ። በጦር ማረፊያዎች አካባቢ ከ400 ሺህ በላይ ሴተኛ አዳሪዎች ተፈጠሩ። የኤች አይ ቪ በሽታ
በዚህ ጊዜ በከፍተኛ ፍጥነት መሰራጨትም ጀመረ። ከ1970ዎቹ ወዲህ ታይላንድ ለሁሉም የሚመች ገጽታ በማለት ኢኮኖሚዋን ለቱሪዝም ክፍት አድርጋ ማቅረቧን ጀመረች። የባንኮክ መንግስት በ1982 አገሪቷን አስደሳች ታይላንድ በማለት አስተዋወቀ። እዚህም ላይ አስፈላጊው ፓራዶክስ ይጀምራል። መንግስት በመደበኛነት ወሲባዊ ንግድን እንደሚቃወም ቢገልጽም በተግባር ደግሞ ለሴክስ ቱሪዝም የሚመቹ መንገዶችን አመቻቸ። ከ10 እስከ 12% የታይላንድ ጂዲፒ ከወሲባዊ ንግድ የሚመነጭ ሆነ። ከ2 እስከ 3 ሚሊዮን ሰዎች በቀጥታ ወይም በተዘዋዋሪ በዚህ ዘርፍ ይሰማራሉ። የሚመጡት ቱሪስቶች 25% የሚሆኑት የወሲብ ቱሪስቶች ናቸው። ከ30% በላይ የሴተኛ አዳሪዎች የኤችአይቪ ቫይረስ ተጠቂ ናቸው። በህግ በኩል የማይታወቁ ስለሆነ የመሰረታዊ ሰብአዊ መብቶቻቸው በተደጋጋሚ በተለያዩ የውጭ ሀገር ዜጎች ይጣሳል። በመጨረሻም እንደ ኢትዮጵያውያን ከዚህ ታሪክ መማር እንችላለን። ለዚህም ጥያቄ መልስ የሚሆነው ከታይላንድ የምንማረው ነገር ኢኮኖሚያዊ ልማት አስፈላጊ ሲሆን ይህ ልማት በሰብአዊ ክብር ላይ ተመስርቶ ካልሆነ ዘላቂ ሊሆን አይችልም። የመንግስት ፖሊሲዎች የማህበረሰብ ሴቶች ከተግባራዊ ኢኮኖሚ ፍላጎት ጋር ሲጋጩ ለመጠበቅ የሚቸገሩ ማህበረሰቦች ይፈጠራሉ። ከቅርብ ዓመታት ወዲህ ታይላንድ ሀገሪቷ ውስጥ በዚህ ዘርፍ ለውጥ ማምጣት እየሞከረች ነው። የበለጠ ጥብቅ የሆኑ የወሲብ ንግድ ህጎች፣ የሴተኛ አዳሪዎች ህጋዊ መብቶችና የተሻሻሉ ህጎች፣ ለወሲባዊ ሰራተኞች የተሻለ የጤና አገልግሎት። ነገር ግን መሰረታዊ ፓራዶክስ አሁንም አለ። ኢኮኖሚያዊ ፍላጎት ከማህበራዊ ጤና ጋር እንዴት ሊገጣጠም ይችላል? የዛሬው ምርመራ በጣም ውስብስብ የሆነ ርዕሰ ጉዳይ ነበር። ከታይላንድ እኛ ማስተዋል ያለብን አንድ አስፈላጊ ነገር አለ። አንድ ሀገር ኢኮኖሚያዊ ልማት ሲፈልግ ይህን ልማት የሚያረጋግጠው ለማንኛውም የማህበረሰብ አባል የተሻለ ህይወት መፍጠር አለበት፣ የትኛውም የማህበረሰብ ክፍልም ቢሆን። በዚህ ርዕሰ ጉዳይ ላይ ለእርስዎ ጥያቄዎችን ላቅርብና ፕሮግራማችንን እዚህ ላይ እንቋጭ። አንደኛ፣ ታይላንድ በዚህ ጉዳይ ላይ የተሻለ ሚና ለመጫወት ምን ማድረግ ይገባታል? ሁለተኛ፣ እንደ አፍሪካውያን ከዚህ ታሪክ ምን እሴቶችን መማር እንችላለን? ሀሳባችሁን ከታች ኮመንት ላይ አካፍሉን። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ አጋሩ። ሀሳቡን ወዳችሁ እስካሁን አብራችሁ ስላላችሁ አመሰግናለሁ። በቀጣይ አዝናኝና ቁም ነገር አዘል በሆኑ ቪዲዮዎች ስለመመለስ ሰብስክራይብ፣ ላይክ አድርጋችሁ ጠብቁኝ። ቻው።